እኔ ጋር መተህ እንግዲህ ስለ ቴዲ ሳናነሳ መለያየቱ ይከብዳል። ከቴዲ የምትወደው የምታደንቀው ነገሩ ምንድን ነው? የምትወድለት በጣም ሙዚቃስ? ብዙ የምንወዳቸው ሙዚቃዎች አሉ። እኔ ከድሮቹም በጣም ብዙ የምወዳቸው አሉ። ዳህላክ፣ ማዕዘን ዲደር። ለምን ወደድሽው ማዕዘን ዲደር? በቃ ይገርመኛል። ምኑ? አንደኛው ያው እኔ በደንብ ማዳመጥ ስለምወድ ግጥም ከገባኝ ቅኔውም ገብቶኛል ብዬ አስባለሁ። ትንሽ አሳይ። አንዴ እኮ ነው ለምን እንዳልኩሽ ልንገርሽ። ቴዲ አፍሮን አንድ ሜካፕ የምትሰራ ጎበዝ አርቲስት ሄደች ቴዲ ጋር። አንዳንዱ ሰው አድናቆት ሊያደንቅ ይልና የሚስታል። አለአርቲስቱ የሚያምህ ነው ማለት ነው። አሁን እኔን ይመጣና እስኪያሙቁላት ይገርመኛል። በተለይ ጅል ትዕግስት ደጃችን ፊት ለፊት ሆነና ዘፈን አይደለም አንቺ ነሽ አካሌ ዘፈን አይደለም። ሌሎቹ ምን እናደርጋቸው? ምን ገብቶሽ ነው የወደድሽው? ከዛ ልጅቷ ታጅባ አንዱ ዓለም ፈላስፋ ነው ይዟት የመጣው። አደገኛ ሜካፕ አርቲስት ነች። ለካ ነርቨስ ሆናለች ልጅቱ። ቴዲ ደግሞ ምክር ሲመክር ጎበዝ ነው እና በጣም ጎበዝ ነሽ በርቺ ምናምን እያለ ልጅቷ አትስትም። ወይኔ ቴዲዬ ማዕዘን ዲደርን በጣም ነው የምወደው ስትል ለምን ወደድሽው አለ። ሌላው ዘፈን አይደለም ወይ? አንዳንዴ በልዩነት የምትወዳቸው ስራዎች። ግን ማዕዘን ዲደር ብቻውን እኮ ምንድን ነው መሰለሽ ልብስ አያምርበት ያራቁት ሀገር ካለ በኋላ አልናገርም። ከዚህ በኋላ ብትደርቢ እልፍ ብትደራርቢ ብቻሽን ከሆንሽ ይበርድሻል ሀገር ከሌለሽ። ልብስ አያምርበት ያራቁት ሀገር ማዕዘን ዲደር ስለት አለብኝ ከርቤና ጣነ ለመተያየት እንዲያበቃን። አገሩ እኮ ለመግባት አስቦ ነገር አገሬ ከገባው ስለት ሳላለሁ በቃ እግዚአብሔር ሆይ የሸማሽ ጥለት ቀልሞ ሰንደቄ ከራሴ ጋር ታላስጠ አንዳንዴ እኮ አገርሽ ላይ ሆነሽም አገርሽን አፍቅሽ ሰው ሀገር ተሰደሽም አገርሽን አፍቅሽ። ብቻሽን ግን ከሆንሽ እልፍ ብትደራርቢ ይበርድሻል እንጂ አይሞቅሽም። የሚገርም ነው እኮ ማዕዘን ዲደር አይደለም። እሺ ማዕዘን ዲደር ነው። ማዕዘን ዲደር እኔ የተረዳሁት ማዕዘን ዲደር ጎበዝ፣ አሪፍ ነው። መዲናና ዘለሰኛ ነው ቅኝቱ። ጉደኛ ልጅ እኮ ነው እሱ። ቴዲ አፍሮ ቴዲ ጎበዝ ነው፣ ግን እንትን አደረገ። አሁን ደግሞ ትንሽ እየጠፋ ነቃ ነቃ ማለት አይደል እንትን ነው። እኛ ሀገር ላይ ዝም ብለን ስናደንቅ አምልኮ ይመስላል አንዳንዱ። ለዛ ሰውዬ አይጨነቁ። ቴዲ እኮ ዝም ብሎ ዘፈን ቢሰራልን ዛሬ ማንም መጫወቻ እኮ አንሆንም። አንድ ዘፈን ሲለቅ ያጸዳልናል፣ እኛ ደግሞ እንወጣለን። እንዴት አንቺ ጎበዝ ነቃ ነቃ በሉ ቤት እንደ ቤታችሁት እንጂ። የሚገርም ነው። ማዕዘን ዲደር ልማልልሽ ያለ አሪፍ ነው በጣም ባዩሽ። አሁን እንግዲህ ቅድም አንተ በጣም የምትወደው ብዬ እንዳልጠይቅክ መስመር አሰመርክብኝ። ቀድመክ ስለ ሜካፕ አርቲስቷ ነገርከኝና ምን ገብቶሽ ነው አላት። ደነገጠች ማለት